ወዳጄ ካለህበት ተነስ። በውስጣችን ትልቅ ብርሃን፣ የማይደፈር አቅምና ዓለምን የመቀየር ጉልበት አለ። ነገር ግን ብዙዎቻችን ይህንን እውነት የምንረዳው ሕይወት ፈታኝ ስትሆንብን ሳይሆን ይህንን ፈተና አልፈን ስንቆም ብቻ ነው። ሕይወት ሁልጊዜ አልጋ በአልጋ አይደለችም። ውጣ ውረዶች፣ መሰናክሎች እና ተስፋ የሚያስቆርጡ ቀናቶች መኖራቸውን የማይቀር ነው። ዋናው ቁም ነገር ግን የሚገጥሙን ፈተናዎች ሳይሆኑ እኛ ለዚያ ፈተናዎች የምንሰጠው ምላሽና የምናሳየው ጽናት ነው። ስኬት በአንድ ጀንበር የሚመጣ ተአምር አይደለም። ስኬት ማለት በየቀኑ የምናደርጋቸው ትናንሽ ጥረቶች፣ ውድቀቶች ሲገጥሙን በድጋሚ የመነሳት ውሳኔ እና ማንም ባላየን ጊዜ የምናስፈስሰው ላብ ድምር ውጤት ነው። ብዙ ጊዜ ሰዎችን የምናደንቀው ወደ ጫፍ ሲደርሱ ብቻ ነው። ነገር ግን እውነተኛው ጀግንነት ያለው ከዚያ ጫፍ ለመድረስ በጨለማ ውስጥ በተጓዙት አድካሚ መንገድ ላይ ነው። ስለዚህ ዛሬ የምትከፍለው መስዋዕትነት፣ የምታሳየው ትዕግስት እና የምታስፈስሰው ጥረት ነገ የምትፈልገው ትልቅ ስኬት መሰረት መሆኑን አትዘንጋ። ለውጥ የሚጀምረው ከራሴ አመለካከት ነው። አትችልም የሚለውን ድምፅ በውስጤ አጥፍተ እሞክረዋለሁ ካልሆነም እማርበታለሁ የሚለውን አስተሳሰብ ስታዳብር የማይታለፍ የሚመስለው ሁሉ ሜዳ ይሆናል። ካለፈው ስህተቴ ተማር እንጂ በትላንትናው ጸጸት ውስጥ አትኖር። ትላንት አልፏል፣ ነገ ደግሞ ገና አልመጣም። በእጅ ያለውና ታሪክ ልትሰራበት የምትችለው ብቸኛው ጊዜ አሁን ነው። ፍርሃት ሁልጊዜ ወደ ኋላ እንዲያስቀር አትፍቀድለት። ውድቀትን አትፍራ። ውድቀት የመንገዱ መጨረሻ ሳይሆን የተሻለ መንገድ እንድትመርጥ የሚረዳይ አስተማሪ ነው። ትልቁ ውድቀት ፈጽሞ አለመሞከር እና ህልምን ጥሎ መሸሽ ነው። በዙሪያ ያሉ ሰዎች ያንተን ራዕይ ባይረዱት እንኳን ወይም ባያምኑት እንኳ ተስፋ አትቁረጥ። ህልሙ የተሰጠው ለአንተ እንጂ ለነሱ አይደለም። ዛሬውኑ ተነሳ። ለዓላማይ የምትሰጠውን ሰበብ በሙሉ አስወግድ። ጉዞህን በረጅም ርቀት ሳይሆን ዛሬ በምትወስዳት አንዲት ትንሽ እርምጃ ጀምር። አንተ ካሰብከው በላይ ጠንካራ፣ ካለምከው በላይ ብቁ እና ማንኛውም ተግዳሮት ማሸነፍ የምትችል ድንቅ ፍጥረት ነህ። ጽናት ካለ የምትፈልገው ቦታ ላይ መድረስ የማይቀር ነው። ሰላም ሁኑ። ኤሳሁን ተክለ ነኝ።